ዛሬ ደግሞ ስለ ልጆቻችን የአእምሮ አሰራር እንማራለን። በተለይ ልጆቻችን ሲጮህባቸው፣ ሲደነግጡ፣ ሲያፍሩ እንዲሁም ደግሞ ሲጨናነቁ አእምሯቸው የአሰራር ዘዴውን ይቀይራል። በዚህ ጊዜ በልጆቻችን ላይ የምናየው ለውጥ እንደ አለመታዘዝ ወይ ቸል ማለት አይነት የሚመስል ነው። ከነሱ እውቅና ወይም ቁጥጥር ውጪ አእምሯቸውን ወደ ሌላ አይነት ሙድ ውስጥ ይቀይረዋል። ይህንን ብዙ ወላጆች አንረዳም። አመፅ ይመስለናል፣ አላዳምጥ እያሉን ወይ ደግሞ እየሰሙን እንዳልሆነ ነው የምንረዳው። ነገሩ ግን በፍጹም እንደዚህ አይደለም። ለምሳሌ አንድ የሚያስደነግጠን ነገር፣ የሚያስፈራን ነገር ሲኖር እጃችን ከእኛ ቁጥጥር ውጭ ሲንቀጠቀጥ ሊገኝ ይችላል። እንደዚህ አይነት ፍርሃት ያለባችሁ ትረዱታላችሁ። ልጆቻችንም ላይ የሚሆነው ያ ሲደነግጡ ሎጂካሊ የሚያስበው ለመማርና ለማዳመጥ የሚሆነው የአእምሯቸው ክፍል ሸት ዳውን ተዘግቶ አእምሯቸው ሰርቫይቫል ሙድ ላይ በእንግሊዝኛ ሶስቱ ኤፎች ይባላሉ። 3 ኤፍስ ፍሪዝ፣ ፋይት ኤንድ ፍላይት የሚባሉት ሶስቱን ኤፎች በልጆቻችን ላይ እናያለን። የመጀመሪያው ኤፍ ፍሪዝ ይባላል። አእምሮ ዝግ የሚሆንበት ምንም አይነት ምላሽ የማይሰጡበት ወይ ያስጠናናቸው ወይ ያስተማርናቸው የሆነ ከጠበቅነው በታች ሲያመጡ ወይ እንደ ወላጅ ጥንቃቄ ሳናደርግ እላፊ አስደንጋጭ ቃላቶች ስንናገራቸው ዝም ይላል። ስማቸውን እንኳን ብንጠይቃቸው በዛ ሰዓት ላይመልሱ ይችላሉ። ቀላል የምንላቸው ጥያቄዎች መመለስ ላይችሉ። ያን ብቻ አይደለም፣ አይ ኮንታክት አይኖራቸውም። አይናችንን ማየት አይችሉም። በተጨማሪ ለምንጠይቃቸው ጥያቄ ምንም አይነት ምላሽ አይሰጡንም። ካልሆነም ደግሞ አላውቀውም የሚል ነው ምላሻቸው። ይሄ አንደኛው ሰርቫይቫል ሙድ ላይ የመሆናቸው ምልክት ነው። ስለዚህ ይሄ ዝምታ የሚያስፈልገው ጩኸትና ቅጣት ሳይሆን ሴፍቲ ነው ይባስ የሚያስፈልገው። ወላጆች ምን ማድረግ እንዳለባቸው መጨረሻ ላይ ስለሆነ እናያለን። ሁለተኛው ኤፍ ደግሞ ፋይት ይባላል። በዚህ አይነት ሁኔታ ውስጥ አእምሯቸው ከዚህ አደጋ ለማምለጥ ምላሽ ስጥ የሚል አይነት ነገር ነው ያስተላለፍላቸው። በዚህ አይነት ሁኔታ ውስጥ ሲሆኑ ራሳቸውን ፕሮቴክት ለማድረግ ምላሾችን ሲያደርጉ እናያለን። ምናልባት መልሰው በመጮህ ሊሆን ይችላል፣ በመማታትም አንዳንድ እቃዎችን በመወርወር ልጆቻችን ሲገለጡ ሊታዩ ይችላል። ይሄ አይነት ሁኔታ አመፅ ቢመስልም ጠለቅ ብለን ብናየው ፍርሃት የፈጠረው ድንጋጤ የፈጠረው ነው። አውቶማቲካሊ አእምሯቸው ያዘዛቸውን ነው የሆነው። ያ ትክክለኛ ባህሪያቸው አይደለም። በዚህ ሰዓት ላይ ያለ የአእምሯቸው መልእክት አደጋ ውስጥ ነህ፣ ከአደጋ ለማምለጥ ራስን ዲፌንድ አድርግ፣ ራስን ተከላከል የሚል መልእክት ነው የሚሰጣቸው። ሶስተኛው ኤፍ ፍላይት ነው። ፍላይት ያው በረራ ነው። ነገር ግን እዚህ ላይ የተጠቀሙበት ለምንድን ነው? ስኬፕ ማድረግ፣ ማምለጥ፣ ከዛ አካባቢ መሸሽ የሚለውን ለመግለጥ ነው። ይህም ከዛ አካባቢ በመሮጥ በመደበቅ ወይ ደግሞ አይ ዶንት ኬር የሚል አቲቲዩድ በማሳየት አያገባኝም፣ ያለ መስማት ያለ ማየት፣ ከዛ አይነት የሚያስፈራ ለነሱ አይምራቸው ከሚያስፈራ ሁኔታ እዛም ሆነው አይግድ የለኝም አይነት አቲቲዩድ እንዲያሳዩ ሊያደርግ ይችላል። ባጭሩ አውቶማቲክ የሆነ ከዚህ አካባቢ ራቅ የሚል አእምሯዊ ጫና እንደሆነ ልንረዳቸው ያስፈልጋል። በዚህ ሰዓት ላይ ወላጆች ሊጠይቁ የሚገባው ጥያቄ ልጄ ምን ነክቶታል የሚል ሳይሆን በዚህ አይነት ሁኔታ ውስጥ የልጅ አእምሮ እንዴት እየሰራ ያለው የሚለውን መረዳትና መጠየቅ ያለባቸው። አንደኛው ይህን እንድንገነዘብ የሚያስችለን ትምህርት ያው አሁን እየተነጋገርን ያለን ልጆቻችን በሶስቱም አይነት ኤፍ ሙዶች ውስጥ ሲሆኑ መረጋጋት ዋነኛውና መሰረታዊ ነገር ነው። ልጆቻችንን ማረጋጋት፣ የተረጋጋ ድምፅ ልጆቻችን እንዲረጋጉ ያደርጋቸዋል። ኢሞሽናችን ልጆቻችን ላይ የሚያመጣውን ጫና ለመቀነስ ማድረግ ያለብን ነገር በማክሲመም ማድረግ ያለብንን ሁሉ ማድረግ አለብን ማለት ነው። ልጆቻችን ማረጋጋት፣ ጊዜ መስጠት ምንድነው ልጅ የሆነው ከሚለው ይልቅ ነርቨስ ሲስተሙ እንዴት ነው የሚሰራው፣ አእምሮ ስርዓቱ እንዴት ነው የሚሰራው የሚለውን ተረድተን ሳይንቲፊክ በሆነ መንገድ ሰፖርት ልናደርጋቸው ያስፈልጋል። በዚህ አይነት መንገድ ትሪት ካላደረግናቸው በጊዜ ሂደት ፍርሃትን፣ በራስ መተማመን ማጣትን እና የመሳሰሉ አይነት ነገሮችን በልጆቻችን ውስጥ ልናደልብ ነው። ስለዚህ እዚህ ላይ ትልቅ ጥንቃቄ ማድረግ አለብን። የልጆቻችንን ያሉበትን ስታተስ ልንረዳ ያስፈልገናል ማለት ነው። ላዳመጣችሁኝ አመሰግናለሁ። መልእክቱ ጠቃሚ ሆኖ ካገኛችሁት ቻናሌን ፎሎ አድርጉ። ከዛም በተጨማሪ የዩቲዩብ ሊንክ አለ፣ ገብታችሁ ሰብስክራይብ በማድረግ እንድታግዙኝ አበረታታለሁ። መልካም ቀን።